ጥሪ ከምርጥና ቆራጥ የኢትዮጵያ ጀግኖች የአርበኞች ግንቦት ሰባት ለኢትዮጵያ ሕዝብ ነጻነት ሳይሆን የሻዕቢያን እድሜ ለማራዘም ሽንጡን ገትሮ ፊርማ እያሰባሰበ ነው። አቤት የማንሰማው የለም። ሻዕቢያ እናት ኢትዮጵያን በበረሃ ዘመኑ ለ30 ዓመታት እንዳልወጋት ከዛም ለስልጣን በበቃበት ዘመን ለመጀመሪያ 7 ዓመታት ኤርትራን የግላችን ኢትዮጵያን ግን የጋራችን በማለት ኢትዮጵያን ሲዘርፍ የነበረው መሆኑን ለማስረሳት ነውን? ከአፍሪካ አንደኛ ቡና አቅራቢ የነበረው የነጭ ውሸት ዓለም ያወቀውን ለማስጠፋት ነውን? በአሁኑ ሰዓት ኤርትራዎች እንኳ የአረመኔውን የሻዕቢያን ቡድን ለማስወጋት በኃይል በሚታገሉበት ጊዜ ከቶ ለምን ይሆን የአርበኞች ግንቦት ሰባት ቡድን ተላላኪ ቡድን የሻዕቢያን እድሜ ለማቆየት የሚለፋው? የኢትዮጵያ ሕዝብን በኃይል ሊገነዘበው ይገባል። ስለዚህ የአርበኞች ግንቦት ሰባት ቡድን ለኢትዮጵያ ሳይሆን የሻዕቢያ አገልጋይ ቅጥረኛ ወኪል መሆኑን ኢትዮጵያን ከመቼም የበለጠ መረዳት አሁን ነው እንላለን። ሞት ለኢትዮጵያ ጠላቶች! በምርጥና ቆራጥ ጀግኖች ኢትዮጵያ ነጻ ትወጣለች። ማማ ኢትዮጵያ ለዘላለም ትኑር! እናሸንፋለን!